ሰላም ሰላም የማዳም ቅመሞች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? ስራ ጤና በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉት። አይን አለም ነኝ እኔ። ዩቲዩቤ ደግሞ አዲስ ዩቲዩብ ቻናል ይባላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ የመጣሁበት ቪዲዮ ደግሞ ያው በዚህ ቪዲዮ አንድ ሰውም ሁለት ሰውም ቢማርበት ብዬ ነው የመጣሁት። አስተማሪ ቪዲዮ ነው ብዬ አስባለሁ። ያው ትማሩበት አላችሁ። እኔ ትንሽ ቁም ነገር ስላስጨበጠኝ በግሌ እናንተም ትማሩበት አላችሁ ብዬ በማሰብ ዛሬ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ ምን መሰላችሁ? ዩቲዩብ እያየሁ ማለት እንደዚህ እንደተለመደው ዩቲዩብ እያየሁ ቪዲዮ ማለት ነው። አንዱን ክሊክ አድርጌ ሳዳምጥ በጣም የሆነ በቃ የሚገርም ነገር ነው የሰማሁት። ምንድነው የሰማሁት? አንዲት የማዳም ቅመም ማለት ነው በአሰሪዋ በወንዱ አሰሪዋ ተመታ። በጣም ተመታ። በመጥረጊያ በቁመቱ በረጅሙ መጥረጊያ ተመታ። በመጥረጊያ ቤት በምጠረግበት ማለት ነው ተመታ። የሆነ ደም እንደሚፈሳት ስትናገር ደም እየፈሰሳት እንደሆነና በጣም አደጋ ላይ እንዳለች ራሷን እያዞራት እንደሆነ መራመድ መቆም መሄድ እንዳቃታት በቃ በጣም በኃይለኛው እንደተጎዳች ነው ስታወራ የሰማሁት። እኔ በነገራችን ላይ ስሰማው በጣም ነው የገረመኝ። ለምንድነው የገረመኝ? ከዚህ በፊት ሌላ ነገር የከበደ ነገር ሳልሰማ ቀርቼ አይደለም፣ ግን ማለት ጭቅጭቅ ይፈጠራል፣ አለመግባባት ይፈጠራል። ያው ማዳሞች ልማዳቸው ነው እንላለን። ሲጨቃጨቁ ሲጮሁብን ምናምን የነሱ ልማድ ነው ብለን እናልፈዋለን። ግን ብትሩ ከምን የመጣ ነው? ማለት እስከ ብትር ድረስ እስከ መመታት ድረስ የሚያደርስ ምንድን ነው? በነገራችን ላይ እኔ የማዳም ቅመሞች በነገራችን ላይ 3 ነገር ልንገራችሁ። በጣም ሰክሴስፊ የሆነ ማለት ነው። ማለት በጣም በቃ ምንም እናንተን እዛ ቤት እንድትቀመጡ የማያደርጋችሁ 3 ነገሮች ልንገራችሁ። በቃ እነዛ ነገሮች ከተደረገባችሁ አንድና አንድ ቀጥታ ቢሮ ውሰጂኝ ማለት ነው ያለባችሁ። ምክንያቱም ስራ በዝቶ ስትሰሪ ችግር የለውም ትሰሪያለሽ። ስራ በዝቶ ብትሰሪም ስራ ቢበዛብሽም ማለቴ ነው ብዙ ነገር ትችያለሽ። ግን አንዳንድ ነገሮች ማለፍ የማይገባቸው ነገሮች አሉ። ማለት ጥግ ላይ ስትደርሺ በቃ ጥለሽ መውጣት አለብሽ። ለምን? ለራስሽ ደህንነት ሲባል፣ ለእናንተ ደህንነት ሲባል ማለት ነው። እነሱም እኮ ማዳሞቹም እኮ በነገራችን ላይ መስመር አላቸው። እኛ ብቻ አይደለንም እንትን ያለን መስመር አላቸው። ማለፍ የማይችሉበት ሁኔታ አለ አንዳንዴ ማለት ነው። ሁሉ ነገር የነሱ አይደለም፣ የነሱ ብቻ አይደለም። እኔ እሷን ልጅቷን ስሰማ በጣም ነው የገረመኝ። እንደዛ እስክትሆን ድረስ ለምን ብዬ ማለት ነው። እና ሰርተን ልንለወጥ ሰርተን የተሻለ ዛሬ ካለንበት ደረጃ ነገ ከፍ ልንል አላማ ይዘን ነው ከሀገራችን የወጣ ነው አይደል እንዴ? እንጂ በእነሱ እጅ ልንደበደብ፣ በእነሱ እጅ አካላችን ልነጣ፣ በእነሱ እጅ ልንቆስል፣ በእነሱ እጅ ታማሚ ልንሆን አይደለም። እውነቴን ነው። አንዳንዴ በቃ ይሆናል አይደለ? ገንዘብም እኮ ከራሳችሁ በላይ ሊሆን አይችልም። ገንዘብም ከእናንተ በታች ነው መሆን ያለበት። እናንተ ከምንም በላይ ናችሁ። የሰው ልጅ ወርቅ ነው። እግዚአብሔርን እኔ በጣም ነው ስሰማ በቃ በጣም ነው የተናደድኩት። እንደዚህ የሆነ የቀወሱ እብድ ማዳሞች አሉ ማለት ነው በያላችሁበት። እና ከእናንተ በላይ ምንም ነገር የለም። ዛሬ እናንተ የሆነ ነገር ሆናችሁ ተጎድታችሁ ራሳችሁን ጎድታችሁ ነገ ምንም አይደለም ብሩ። ራሳችሁን ጠብቁ። መጀመሪያ ከምንም በላይ ለራሳችሁ ቅድሚያ ስጡ። ለደህንነታችሁ ቅድሚያ ስጡ። ምክንያቱም ዛሬ የምትሰሩት ብር ነገ ጤና ሆናችሁ ነው ያን ነገር ልትጠቀሙበት የምትችሉት። መጀመሪያ ራሳችሁን አስከብሩ፣ ራሳችሁን ውደዱ። ከዛ ነው ሌላ ሰው እንትን የምትሉት። እና አንዳንዴ ጥግ ላይ ሲደርሱ እስከ ጥግ ነገር ይሆናል አይደለ? በጣም የሆነ በቃ የማትችሏቸው አይነት ሲሆኑ የሆነ ነገር ሰበብ አሳባችሁ በቃ ቢሮ ውሰዱኝ በሉ። ቢሮ ውሰዱኝ አለቀ። ምክንያቱም ዛሬ ተናዳ የሆነ ነገር ወሩራ አይንሽ ልታጠፈው ትችላለች። ዛሬ የሆነ ነገር እንትን ብላ የሆነ ነገር ልታደርግሽ ትችላለች። ከባድ ናቸው አረቦች። እውነቴን ነው። እኔ በጣም ነው በቃ የተናደድኩት ስሰማ ማለት ነው። እና ቤተሰብ ሁላችንም እያንዳንዳችን ከሀገራችን ስንወጣ የራሳችን አላማና እቅድ ይዘን የወጣ ነው።
ግማሾቻችን ልጆችም እናሳድጋለን፣ ልጃችንን እናሳድጋለን። ግማሾቻችን ቤተሰብም እንረዳለን። ግማሾቻችን እህቶቻችን ወንድሞቻችን የምናስተምር እንኖራለን። ግማሾቻችን ደግሞ ለእኛ እቅድ ይዘን የምንወጣ ቤት ልንሰራ ብዙ ነገር አቅደን ነው የምንወጣው እና በእነሱ ምክንያት አላማችን መሰናከል የለበትም። እናንተ ለራሳችሁ ራሳችሁ ናችሁና ያላችሁት። እንግዲህ ሰው ሀገር ለአንቺ ነሽ ያለሽው። ስለዚህ አንቺ ራስሽን አደጋ ላይ የሚጥል አይነት ነገር የማይሆን ነገር ይሆናል አይደለ? ትዕግስትም እኮ ገደብ አለው ሁልጊዜ። በጣም የሆነ በቃ አይደለ የማትችያቸው አይነት ነገር ከመሰለሽ ቀጥታ ወደ ቢሮ ሂጂ፣ እኔ ላጥፋሽ። ምክንያቱም በህይወትሽ ላይ ነገ ምን እንደሚመጣ ስለማይታወቅ፣ ከብትርም በላይ ደግሞ እኮ ሞት አለ። ስለዚህ ራሳችሁን ጠብቁ፣ እባካችሁ ራሳችሁን ጠብቁ። እኛ የማዳም ቅመሞች ማለት ነው በማዳሞቻችን 3 ነገሮች ከተከለከልን ዛሬውኑ ቢሮ ውሰዱኝ በሉ፣ ዛሬውኑ መክተብ ውሰዱኝ በሏት ማለት ነው። 3 ነገሮች ከተከለከላችሁ፣ አንደኛ ምግብ ነው። ምግብ ከተከለከልሽ ዛሬውኑ ያው እንግዲህ ከተከለከልሽ ስልሽ ሁሉም ቁርጥ ሳይሆን እንደ ይሆናል አይደለ? በጤናሽ ላይ እክል የሚያደርስ የሆነ የምግብ አመጋገብ ስርዓት ካለ ማለት ነው። ቁርስ ማትበይ ከሆነ ወይ ራት የምቀጭ ከሆነ እንደዚህ በምግብ የምትቀጣሽ ከሆነ ዛሬውኑ ቢሮ ውሰጂኝ በያት። ምክንያቱም ሰው ካለ ምግብ መኖር አይችልም። የፈለግሽውን ያክል ትሰሪያለሽ፣ ግን በደንብ መብላት አለብሽ። በደንብ መጀመሪያ ራስሽን በደንብ እንትን ማለት አለብሽ። ካለበለዚያ ካለ ኤነርጂ ምንም ማድረጋችም፣ ኃይል ካላገኘሽ ምንም ማድረግ አትችይም። ሁለተኛ ደግሞ ደሞዝ ስትከለክላችሁም ዛሬውኑ ውሰዱኝ በሉ በቃ። ምክንያቱም አላማችን አለን፣ የራሳችን አላማ። በብር ነው ልንሰራ የመጣ ነው፣ ብር መሰጠት አለበት ግዴታ፣ ልክ እንደ ምግቡ ማለት ነው። ደሞዝ ከሌለን ለምን እንሰራለን? ቤተሰቦቻችን ሄደን አናግዝም እንዴ? እንደዛ ከሆነ ማለት ነው። 3ኛና ደግሞ የመጨረሻው የሚማቱ ከሆነ፣ አሁን እንደነገርኳችሁ የሚማቱ ከሆነ፣ እንደው የሚገርመኝ ብትሩ ነው እኮ ሁሉም ነገር። እሺ ብትሩ ነው እኔ በጣም የገረመኝ እግዚአብሔርን። እንዴ ልጆቻቸው ላይ የማያደርጉት ነገር፣ እህት ወንድሞቻቸው ዘመዶቻቸው ላይ የማይፈልጉት ነገር እንዲሆን የማይፈልጉት ነገር እንዴት ሰራተኛ ይማታሉ? እኔ በጣም ነው የገረመኝ በእውነት እንዴ። እና 3 ነገሮች ከተከለከላችሁ ምንም እዛ ቤት የሚያስቀምጣችሁ እናንተን ምንም ምክንያት የለም። የምሬን ነው። 3 ነገሮች፣ ምግብም እንደዛው፣ ደሞዝም እንደዛው፣ ብትርም እንደዛው። ይሄ የማያፈናፍን ጉዳይ ነው። ትዕግስትም አያስፈልገውም። 3 ነገሮች ከተደረግን እኛ የማዳም ቅመሞች ትዕግስትም አያስፈልገንም። እና ውዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። እውነቴን ነው። እኛ ዛሬ ስንኖር ነው ነገን ማየት የምንችለው። ራሳችሁን ጠብቁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉልኝ፣ ሼር አድርጉልኝ። አዲስ ስለሆንኩኝ አበረታቱኝ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄን ይመስል ነበር። ባይ ባይ። ሰላም ሁኑ።